አብርሽና ሄርሜላ እንግዲህ ተጣልተዋል ማለት ነው። በዛሬ ቪዲዮ ላይ በምን ምክንያት እንደተጣሉ የምነግራችሁ ይሆናል። እንግዲህ አብርሽ ከዛሬ ጀምሮ አይንሽን ማየት አልፈልግም፣ ደግሞ ጸበል ሄጄ ተፈውሻለሁ፣ አንቺ ነሽ ይሄንን ሁሉ ነገር ያደረግሽው፣ አንቺ ነሽ አስጠነቆልሽብኝ በማለት እንግዲህ ተጣልተዋል ማለት ነው። አብርሽ ካሁን በኋላ አይንሽም ራሱ ማየት አልፈልግም፣ ሄርሜላ የምትባል ሴት ራሱ ባይኔ ማየት አልፈልግም ሲል ተናግሯል ማለት ነው። አብርሽ እኔ የምፈልገው ሩታን ነው፣ እኔ የምፈልገው ከሩትዬ ጋር መኖር ነው፣ እኔ የምፈልገው ልጅ ማሳደግ ነው እንጂ ካንቺ ጋር አልፈልግም፣ የሚፈልግሽ ደግሞ ኤፍሬም ነው ብሎ ተናግሯል ማለት ነው። አንቺ ከፈለሽ ከኤፍሬም ጋር ሁኚ እንጂ እኔ አልፈልግሽም ሲል አብርሽ ተናግሯል ማለት ነው። በጣም የሚገርም ንግግር ነው ያደረገው። እንግዲህ ኤፍሬምም ትላንትና እንዳያችሁት በጣም በሚገርም ሁኔታ ሊስማት በግድ እያለ ነበር። ይወደታል መሰለን። አብርሽም ተናግሯል፣ ኤፍሬም ነው የሚወድሽ እንጂ እኔ በፍጹም አልወድሽም፣ አንቺን አልፈልግም ሲል ተናግሯል። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።